ለጠቅላይ ሚኒስትር አብይ አህመድ፣ ለአዳነች አቤቤ እንዲሁም ሀረር ነው ተወልጄ ያደርኩት ለሀረሩ ከንቲባ የሆነ ጥያቄ አለኝ። አንዳንድ ሰው ሀገሬ ምን አረገችልኝ ይላል። እኔ ግን ሀገሬ ምን አረገችልኝ ብዬ አላውቅም። ለሀገሬ ምን አረኩላት ነው የምለው። ገና በ19 ዓመቴ ነው ሴተኛ ዳሪዎችን ከዛ ህይወቴ ማውጣት ፕሮጀክት ኤንጂ ውስጥ መምህር የነበርኩትኝ ማለት ነው። ከነሱ ጋር ለ4 ዓመት ተኩል ሰርቻለሁ። ብዙ ሴቶችንም ወደ ስራ አሰማርቻለሁ። ብቁ ዜጋዎችን አፍርቻለሁ። እንግዲህ በ4 ዓመት ተኩል ውስጥ ምን ያህል ሴቶችን አስተምር እንደነበር መገመት ነው። ከዛ ደግሞ የካንሰር ህሙማኖች ጋር ሰርቻለሁ። ቮለንተሪ በዓላትን በተለይ ካወቅኳቸው ጊዜ አንስቶ አሁን ደግሞ 20 ወላጅ አልባ ህጻናትን በበጎ ፍቃድ አምባሳደርነት ያቅሚን እያረኩኝ እያሳደግኩኝ ነው ያለሁትኝ ማለት ነውና አባቴ ለሀገሩ ነው የተሰዋው። ጀግና ወታደር አባት ነው ያለኝ። በእሱ አልጸጸትም፣ ለሀገሩ ስለሆነ ለህዝቡ ስለሆነ። ግን ደራሲዎች መቼ ነው የሚታሰቡት መቼ ነው? አብዛኛዎቻችን ቤት የለንም፣ ተከራይተን ነው። ውጡ ስንባል ስትረሱ ስንገባ፣ ግቡ ስንባል የሆነች ደሳሳ ጎጆ ስንኖር፣ የሰው ፊት ስናይ፣ መጽሐፍ ለማሳተም በየስፖንሰሩ ቤት ስንዞር፣ በየድርጅቱ ስንዞር፣ መጽሐፍ ካሳተምን በኋላ ለመሸጥ ጫማችን ሶሉ እስኪጣመም ድረስ ምናምን። መቼ ነው መንግስት የሚያየን? መቼ ነው እስቲ የሚያየን? መቼ ነው? በተለይ ለሴት ደራሲያን በጣም የተለየ ትኩረት ሊሰጠው ይገባል፣ እውነት ለመናገር ማለት ነው። ጭራሽ ብሎ እንግዲህ ራሴን ሰፖርት ለማድረግ መጽሐፌን የምሸጠው በዚህ ቲክቶክ ነበር። ከዛ በኋላ ደግሞ ቦርሳዎች፣ የቆዳ ቦርሳዎች በአንድ ደግ ወንድሜ አማካኝነት ሙያ ሌዘር ሰጥቶኝ ሙያ እግዚአብሔር ይስጥክ እየሰራው ነበረ። ቲክቶክ አካውንቴን ሪፖርት አድርጎ ማዘጋት ምን አይነት ክፋት ነው? እኔ ስለ ዘር አላወራም፣ ስለ ፖለቲካ አላወራም። ሁልጊዜ ስለ አንድ ኢትዮጵያ ነው። ምክንያቱም የወታደር ልጅ ነኝ። አዎ ከፍቶኝ አልቅሻለሁ። የሰው ፊት ቆሜ ብር ስጡኝ፣ የቤት ኪራይ ጎደለኝ፣ መበላው አጣው፣ ልጆቼን መላብላ ምናምን ማለት በጣም ሼም የሚይዘኝ ልጅ ነኝ። ምክንያቱም የናይንዝ ልጅ ነኝ፣ የወታደር ልጅ ነኝ። ጀግንነትን የተማርኩት እኔ ከ13 ዓመቴ ጀምሮ ነው ስራ እየሰራ ያደግኩት። አባቴ በ3 ዓመት ሳይሞላኝ ነው የሞተው። እናቴ አላሳደገችኝም። የራሷ ትዳርና ኑሮ ስለነበራት ያሳደገችኝ አያቴ ደግሞ በ13 ዓመቴ ነው የሞተችው። በዚህ ሁሉ ቻሌንጅ ውስጥ ግን አልፌ ዛሬም እዛው ቻሌንጅ ውስጥ ነኝ። ብቻ ፋይናሊ በአጠቃላይ ደራሲያን መቼ ነው የሚታሰቡት? የእውነት ይህንን ሪፖስት እያደረጋችሁ ለሚመለከተው አካል ላሉት ባለስልጣናት በሙሉ አድርሱልኝ። አመሰግናለሁ።